ይሄ ሰው ማለት ነው። ቲክቶክ ስሙ ሞን ይባላል። ተሳዳቢ ነው። ያውም አጥብታ ንፍጡን ጠርጋ ያሳደገችውን እናትን የቲክቶክ ሴቶች ማለትም ጌም ተጫውተው ዱቄት ማስገደል ብችል ማስገድለው ሰው ይሄን። አሁን ግን ጥላቻ ከኔ ወጥቷል። ለምን እንደዛ እንዳልኩሽ ታውቂያለሽ? በጣም ብዙ ሰው አታክ አድርጎኛ ቃል ሰድቦኛ ቃል። ይሄ ልጅ ግን ምንም አድርጌው አይደለም። ከመሬት ተነስቶ ለሴቶች አቴንሽን ሲል ነው ይህን ቪዲዮ የሰራው። which is በጣም ሴንሲቲቭ በሆነ ወይ ማለት ነው። ደግሞ እዚህ ላይ ብቻ አይደለም የለቀቀው፣ ዩቲዩብ ላይ ለቀቀው። የኔ እናት ቤተሰቦች፣ ማንም ሰው ቲክቶክ አያዩ። እሱ ግን ለክላውት ሲል ለቀቀው። ለመጀመሪያ ቤተሰብ ቪዲዮ ያየው ይሄንን ነው የኔ። እሱንም ዘይዶም ማይንድ ምንም አይመስላቸውም። ግን ለምን ስማችን ሜንሽን ተደረገ? አንተም መናገር ይችላል እናት ተብሎ ግን የኔ ስም ለምን ሜንሽን ተደረገ ተብሎ በጣም ቤት ውስጥ ትልቅ ግጭት አስነስቶብኛል። ኦኬ ቤተሰብ ሰምቶ ማለት ነው። እሱ እንዲያደርገኝ ብዬ አላወራውም። ባረግ ኖሮ እንደዛ ደስ ይለው ነበረ፣ ይገባ ነበር። ገብቶሻል? እንደዛ ነበር የፈለገው። አዎ ፌመስ ይሆናል፣ ግርግር ይነሳል። እሱ ምንም ዳሜጅ አይደርስበትም። አንቺ ላይ የበለጠ ዳሜጅ ያደርግብሻል። ያንቺንም መመልሽ ምን እንደሆነ ታውቂያለሽ? ያኔ እናትሽ ጋር ብታየው ራሱ ውስጥ ነበር ዲል ማድረግ ያለብሽ። ሶሻል ሚዲያ ላይ ወጥተሽ እንዲህ ስትይ ኦልሬዲ እኮ ፓስት ነው ግን ያልኩሽ ሰው ምን ያስባል መሰለሽ? እናቴ አይታው እንዲህ ደብሯት እንዲህ ምናምን ስትይ የስ አገኘዋት ብሎ ነው የሚያስበው። የስ ጎዳዋት ብሎ ነው የሚያስበው። ያስብ ሳይሆን ነገሩን አለመፍታት፣ በቃ ነገሩ ላይ ችክ ማለት ነገር ያጋጥማል። ስለዚህ ላሽት መረሳቱ አይቀርም። አንድ ፎሎወር አላገኘም። አሁን ሰውዬ በእኔ አንድ ፎሎወር አላገኘም፣ ምንም አላገኘም። ምንም ዝም ብሎ መተወረው እና አንዳንዴ ሰዎች ያመጡብሽን ዳሜጅ ለሰዎች ማሳየት የለብሽም። መጎዳትሽን ካሳየሽማ ሰው ሁሉ ያን ነገር አይፈታም። ገብቶሻል? ወሬዎች ሲነሱ አንዳንድ ወሬዎች ላሽ በማለት ነው የምታሳልፊያቸው። ስድብ እኮ አንዳንዴ ይህ ስድብ ምናምን የሚቆራረጠው ነገር በጣም ተጽዕኖ አለው፣ ያስጠላል። ሙሉ ቢለቀቅ ይሻላል። ሙሉ ቢለቀቅ ከየቱ ጋር የቱ ጋር እንደተፈጠረ ታውቀዋለህ፣ ምኑ ጋር የቱ ጋር እንደተነጋገር። ቁርጥ ተደርጎ የሚፖስተው መጥፎ። በነገራችን ላይ ጥሩ ከአሁን እዚህ ጋር ራሱ ጥሩ ከምናወራው ይልቅ መጥፎ የምናወራው እንደሚፖስት ታውቃለህ። ቫይራል የሚወጣው ስትሰዳደቢ ነው። ሰው ደግሞ ጉዳዩ አይደለም። አንቺ ሞትሽ አልሞትሽ፣ በተፈጠረው ነገር ተሰቃየሽ አልተሰቃየሽ ሰው ግድ የለው። ቫይራል የሚወጣ ነገር ብቻ ክሮፕ አድርጎ ይፖስታል። ገብቶሻል? የወደፊት ላይፍሽን ያበላሽ አይበላሽ ግድ የለውም። የራሱን ቪው መታየቱን ነው የሚያየው። ለዛ ነው ብዙ ጊዜ ሪከርድ አድርገው ከሚፖስቱ ሰዎች ይልቅ ላይቭ ላይ ያሉ ሰዎች ጥሩ ሰዎች ናቸው፣ የፈለገ ቢሰዳደቡ ራሱ